የሰሜን ኢትዮጵያ ወታደራዊ እንቅስቃሴና የጦርነት ስጋቱን በተመለከተ የሚወጡ ሪፖርቶች እንደቀጠሉ ናቸው። አልጀዚራ የጦርነት ስጋት በመቀለ ያስከተለው ተጽዕኖን አንስቶ የኤርትራ ሰራዊት ሚሽራሮ እንቅስቃሴን ተመልክቷል። የአስመራው መንግስት ደግሞ ጦርነትን ለመክፈት ምክንያት እየተፈለገ ነው ሲል ገልጿል። ወደ እናንተ የምናደርስ ይሆናል። በትግራይ ወታደራዊ ፍርድ ቤት የቀረቡት ጀነራልን ጨምሮ ወታደራዊ አዛዦቹ ወደ አዲስ አበባ አቀኑ። ይህ በእንዲህ እንዳለ የትግራይ ሰራዊት ወታደራዊ አዛዦች ደግሞ የ3 ቀናት ስብሰባ ማድረጋቸው ታውቋል። ሌላኛው መረጃችን ነው። ጠቅላይ ሚኒስትሩ ለቅሶን ወደ ደስታ ስለመቀየራቸው ሲናገሩ ተሰሙ። ያገኘነውን አጋጣሚ ሊነጥቁን ጠላቶች እየሰሩብን ነው ሲሉም ገልጸዋል። ብልጽግናቸው ደግሞ የስራ አስፈጻሚና የማዕከላዊ ኮሚቴ ስብሰባን በአዲስ አበባ እያከናወነ ነው። የምንመለከተው ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የሰሜን ኢትዮጵያ ወታደራዊ እንቅስቃሴና የጦርነት ስጋቱን በተመለከተ የሚወጡ ሪፖርቶች እንደቀጠሉ ናቸው። አልጀዚራ የጦርነት ስጋት በመቀለ ያስከተለው ተጽዕኖን አንስቶ የኤርትራ ሰራዊትን የሽራሮ እንቅስቃሴንም ተመልክቷል። የአስመራው መንግስት ደግሞ ጦርነት ለመክፈት ምክንያት እየተፈለገ ነው ሲል ገልጿል። ከሰሞኑ የብልጽግናው አገዛዝ ከበርካታ የሀገሪቱ አካባቢዎች ትግራይን የመክበብ ሰራዊት እንቅስቃሴን ተከትሎ የተፈጠረውን የጦርነት ስጋትና የሚሰጡ ምላሾች በዓለም አቀፉ ማህበረሰብ ዘንድ ጭምር ትኩረትን ያገኙ ሆነዋል። የመገናኛ ብዙሃንም ይህንን በተመለከተ ሪፖርቶቻቸውን ይዘው ወጥተዋል። ኤኤፍፒ ከቀናት በፊት አንድ ዲፕሎማትን ዋቢ አድርጎ የኢትዮጵያ ሰራዊት ትግራይን ከቧል ሲል ዘግቦ ነበር። የኢትዮጵያና ኤርትራ ጦርነት ምናልባትም በቅርቡ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ክራይሲስ ግሩፕ ማስጠንቀቁንም መዘገባችን የሚታወስ ነው። አልጀዚራ ደግሞ ከ5 ዓመታት በፊት የነበረው ጦርነት ሰለባዎችን አናግሮ በጦርነት ወቅት እንደ ዜጋ ሳይሆን እንደ ዞምቢ እንደሚቆጠሩ የገለጹ ተፈናቃዮችንም አንስቶ የተፈጠረውን ቀውስንም አብራርቷል። ዘገባው ከሰሞኑ በአዲስ አበባ የሚሆን ከአስመራ በኩል ውጥረቶች አንዱ ሌላኛውን የሚከሱበት ነው ሲል ይጠቅስና የኢትዮጵያ መንግስት ሽራሮና ሁሉም ህዳ ካሉ አካባቢዎች የኤርትራ ጦር እንዲወጣ በደብዳቤ ጭምር መጠየቁንም ያስታውሳል። እንዲህ ያለው ጥያቄ ከአብይ አህመድ የቀይ ባህር ፍላጎት ጋር ተያይዞ የሚቀርብ መሆኑ ደግሞ ወደ ጦርነት ለመግባት ከዚህ በፊት በፌዴራል መንግስቱ በኩል ተነስቶ ማያውቁ ጉዳዮች ጭምር የሚካተቱበት ስለመሆኑም ይገለጻል። ይህ ጦርነት የሚቀሰቀስ ከሆነ ዋነኛ ማዕከል የሚሆነው ትግራይ ነው የሚለው አልጀዚራም ከዚህ በፊት የነበረው የሁለቱ ሀገራት ጥምረት ጦርነት ያስከተለው ውድመትንም ያነሳል። የትግራይ ክልል ርዕሰ መዲና መቀለም የቱሪዝምና የቢዝነስ ከተማ ነበረች። ዛሬ ላይ ግን ብዙ መንገዶች ጭር ያሉ ናቸው። ወጣቶች እየሸሹ ቪዛ መጠየቅና የህገ ወጥ አዘዋዋሪዎችን ሳይቀር ለማግኘት ጥረት የሚያደርጉ ሆነዋል ሲልም ነው ያነሳው። ከቀናት በፊት ብልጽግና በሚኒስትሩ ጌዲዮን ጢሞቴዎስ በኩል የጻፈው ደብዳቤም ኤርትራን በወራሪነት የከሰሰበት ነውና ወደ ጦርነት ሊያምራ የሚችልበት እድል የሰፋ ስለመሆኑም አትቷል። ኢሳያስና ሻቢያ በተለያዩ ጊዜያት በተለያየ መልክ ለብልጽግናው መንግስት የሚሰጡት ምላሽም እንዲሁ እንደቀጠለ ነው። አሁንም ብልጽግና ላይ ያነጣጠረ ምላሽ ቀርቧል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል አሁን የሰጡት ምላሽ ጦርነት ለመክፈት ምክንያት እየተፈለገ ነው የሚል ነው። የብልጽግና ሰዎች የባህር በር ጥያቄ በተመለከተ የሚያቀርቡት አመክኖ አሳሳችና ደካማ ነው የሚሉት የሻቢያው ቃል አቀባይም በሀገራቸው ላይ ሊከፈት የሚችልን ጦርነት ሰበብ ለመስጠት ሲሉ የብልጽግናው ሰዎች የህዝብ ብዛትን እንደ ምክንያት እያቀረቡ ነው በማለት ተቃውሟል። ኢትዮጵያ የባህር በር ማጣቷን ተከትሎ በወደብ ክፍያና በኢኮኖሚ ኪሳራ እየተጎዳች ነው የሚሉ ቅስቀሳዎችም ተቀባይነት የላቸውም የሚል ማብራሪያን አስከትለዋል። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት ስብሰባ ወቅት እንደዚሁም ፕሬዝዳንት ኤርዶሃን ጋር በነበራቸው የቤተ መንግስቱ መግለጫ ወቅትም 130 ሚሊዮን ህዝብ ታፍኗል እያሉ አቅርበው ነበር። በእርግጥም የሀገሪቱ የጦር አዛዦችም 2 ሚሊዮን የኤርትራ ህዝብ 200 ሚሊዮን የኢትዮጵያ ህዝብን ዘግቶ አይቀጥልም ሲሉ መናገራቸው የሚታወስ ነው። ይህ በእንዲህ እንዳለ በትግራይ ወታደራዊ ፍርድ ቤት የቀረቡትን ጀነራል ጨምሮ አመራሮች ወደ አዲስ አበባ ማቅናታቸው ተሰማ። ይህ በእንዲህ እንዳለ ትግራይ ሰራዊት ወታደራዊ አዛዦች የ3 ቀናት ስብሰባ ማድረጋቸውም ታውቋል። በትግራይ ክልል ከሳምንታት በፊት ታስረው የነበሩት ብርጋዴር ጀነራል ግዑሽ ገብረ ጉዳይ መነጋገሪያ ነበር። እኒህ የቀድሞ የቲዲኤፍ አመራር ከሳምንታት በፊት መታሰራቸውን ተከትሎ የክልሉ ሰላምና ጸጥታ ቢሮ ሁሉም ሰው በህግ ፊት እኩል መሆኑን ይዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላትን የሰራዊቱን መተዳደሪያ ደንብ በመጣስ ባላስፈላጊ ዲሲፕሊን እና ህግ ጥሰት ላይ ተሳትፎ በመገኘታቸው በፈጸሙት ስህተት ተጠያቂ እንዲሆኑ የተደረጉ ነው ማለቱም የሚታወስ ነው። የአርሚ 15 አመራር የነበሩትና ከአንድ ዓመት በፊት የትግራይ ሰራዊት አመራሮች ከጊዜ አስተዳደሩ ጋር በተያያዘ ውሳኔ ሲያሳልፉ ካልተስማሙት ውስጥ የሆኑት ብርጋዴር ጀነራል ግዑሽ ገብረን በተመለከተ
በወቅቱ ቲዲኤፍ ባወጣው መግለጫ መታሰራቸውን አረጋግጦ የከሰሳቸው ደግሞ የሰሜን ምስራቅ እዝ ነው ብሎ ነበር። በዚህም ለቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስም ከጠላት ጋር መተባበር፣ ሰራዊትን ለማፍረስ መስራትና የበላይ አመራሮችን ትዕዛዝ አለማክበር የሚሉ መሆናቸውን ገልጾ እኒህ ወታደራዊ አዛዥም ጉዳያቸው በወታደራዊ ፍርድ ቤት ሲታይ መቆየቱን ማሳወቁ ይታወሳል። ከእስር የተለቀቁትን እኒህ ወታደር ጀነራልም በውጭ ሆነው ጉዳያቸውን በ60 ሺህ ብር ዋስትና እንዲከታተሉ ተደርጎ ነበር። ትናንት ደግሞ እኒህ ወታደራዊ አመራርና ሌሎች 2 የቀድሞ የቲዲኤፍ አዛዦች ከትግራይ ወደ አዲስ አበባ መጓዛቸው ታውቋል። እነዚህ ወታደራዊ አመራሮች የብልጽግናው አገዛዝን በትግራይ ጦርነት ወቅት በሀገር ክህደት ከሷቸው እንደነበርም የሚዘነጋ አይሆንም። አሁን የትግራይ ወጣቶችን አሰባስበው የተዋጉትን የኦህዴድ ብልጽግናን ለማገልገል ወይንስ በሌላ ምክንያት የሚለው ግልጽ ባይሆንም አመራሮቹ ግን ከመቀለ ወደ አዲስ አበባ መጓዛቸው ተረጋግጧል። የካቲት 11 ከመቀለ ኤርፖርት በክልሉ የጸጥታ ኃይሎች እውቅና ወደ አዲስ አበባ ያቀኑት ደግሞ ብርጋዴር ጀነራል ጎሽ ገብረ፣ ብርጋዴር ጀነራል ከበደ ፈቃዱና ኮሎኔል ንጉስ ወልደ ገብርኤል ናቸው። በትግራይ ጦርነት ወቅት ከትግራይ ኃይሎች ጎን ሆነው የተዋጉት አሁን ከብልጽግናው መንግስት እንደሆኑ የሚነገርላቸው እንዲሁም በሞት ጭምር የተለዩ ወታደራዊ አዛዦች ሳይቀር አገዛዙ ከሳምንት በፊት የትግራይ ወታደራዊ አመራሮችና ቤተሰቦቻቸውን የባንክ ሂሳባቸውን ዘግቻለሁ ማለቱ የሚታወስ ነው። በሳምንቱ መጨረሻ ደግሞ የትግራይ የቀድሞ አመራሮች በተለያዩ መድረኮች የፌዴራል መንግስቱ በትግራይ መውሰድ አለበት ያሉትን እርምጃ ምክረ ሀሳብ ሲያቀርቡ መደመጣቸውም አይዘነጋም። ሌተናንት ጀነራል ጻድቃን ገብረ ትንሳኤም የለውጥ ፈላጊዎች ንቅናቄ በሚል ስብሰባ ላይ ያደረጉት ንግግርም እንደዚሁ ወደ ጦርነት መግባት የለበትም፣ የፕሪቶሪያው ስምምነትን አፍርሶ ከሻቢያ ጋር መሆኑ ከፋኖ ጋር ተጣምሮ ወደ ጦርነት የመግባት ነገር ነው ያለው። የፌዴራል መንግስት ኃላፊነት አለበት። በትግራይ ጦርነት የምናስቀርበት እድል አለ። በቅርብ ደግሞ የሚካሄድም አይደለም። ዋና አላማችን ይህ ነው። ነገር ግን ጦርነቱ አይቀሬ ከሆነ በራሳቸው ፍላጎትም ይሁን በሌላ መንገድ እንዲቀር የማይፈቅዱ ከሆነ የሚካሄደው ጦርነት በጣም አጭር በአነስተኛ ወጪ የሚፈታ ማድረግ አለብን። ወንጀለኞቹ ብቻቸውን ተነጥለው ወጥተው ችግር የማይፈጥሩበት ሁኔታ መፈጠር አለበት። ለዛ መጣር አለብን። ይሄው ነው ለውጥ ሊያመጣ የሚችለው ሲሉም ጻድቃን ገብረትንሳኤ ተናግረው ነበር። ይህ በእንዲህ እንዳለ የትግራይ ወታደራዊ አዛዦች በመቀለ ላለፉት 3 ቀናት ስብሰባ ማድረጋቸውን ሚዲያችን ሰምቷል። ወታደራዊ አዛዦቹ በወቅታዊ የትግራይ የኢትዮጵያና የቀጠናው ጉዳዮች ላይ ግምገማዎችን ማድረጋቸውም ታውቋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ